በቅድሚያ ስምህን እና የስራ ድርሻህን ብታስተዋውቀን። እሺ አሁን ያለን እንግዲህ በአዋሽ 7 ኪሎ አቡነ አቢብ የአረጋውያን ችግሮች መርጃ ማዕከል ሲሆን በዚህ ማዕከል ውስጥ የአረጋውያን መርጃው ሰብሳቢና አባል ነው። የምግብ መርሃ ግብር ለመጀመር የተለያዩ ቅድመ ዝግጅቶች እያደረገ እንደነበረ ይታወቃል። ያንን ቅድመ ዝግጅቶች እንግዲህ ያጠናቀን አሁን ወደ ምገባ መርሃ ግብር ጀምረናል። ያው ከዚህ በፊት ከነበረው አሁን በተሻለ መልኩ ሰራተኛም ተቀጥሮላቸው ቁርስ መሰራታቸው በአግባቡ እየተሰራ እንዲመገቡበት ኩሽናም ሰርቶ ስራዎች ተጀምረዋል። በዛ እንቅስቃሴና የስራ ሂደት ውስጥ ነው የምንገኘው። ስለዚህ የምገባ መርሃ ግብራችንን ጀምረናል ማለት ነው። ከህብረተሰቡ ድጋፍ ጋር በተያያዘ ከዚህ በፊትም እንግዲህ እኛ ምገባም ከመጀመራችን በፊት የተለያዩ ምናልባትም ደግሞ የነፍስ ይማር የተለያዩ የዝክር ዝግጅቶች እንደገና ደግሞ በተለያየ መርሃ ግብሮች ሲኖርባቸው ሰዎች ከዛ መርሃ ግብሮቻቸው ላይ ቀጥታ ባጃጅ ይዘው መጥተው እዚህ ያሉትን አረጋውያን የመመገብ ልምዶች አሏቸው። አሁንም ያ ልምድ እንደቀጠለ ነው ያለው። በሌላ በኩል ግን የምገባ መርሃ ግብር ለመጀመር ሂደት ላይ በነበረን ሰዓት እዚሁ ከተማ ላይ ያሉ ልበቃና የሆኑ ወጣቶች የምሳ መርሃ ግብሩን እኛ በራሳችን እያዋጣን እንሸፍናለን ብለው አንድ የምሳ መርሃ ግብሩን ሸፍነውልን እያገለገሉን ይገኛሉ። የህብረተሰቡ ድጋፍ ጥሩ ነው። ዋና የምግብ መርሃ ግብር መጀመሩ ዓላማ ምንድነው? ሁለት ነገር ነው። አንደኛ አባቶቻችን ሰዓቱን ጠብቀው መመገብ ምግብ ማግኘት አለባቸው የሚል ነው። በሌላ በኩል ደግሞ ህብረተሰቡ የሚያመጣላቸውን ምግብ ንጹህ ሆኖ በአግባቡ ለነሱ ተደራሽ ሆኖ እንዲመገቡ ለማድረግ ነው። ይህ ምንድነው? ብዙ ጊዜ በየቤታቸው እየመጡ ይሰጣቸው ነበረ። ያ የሚሰጣቸው ምግብ ከበሉ በኋላ ረጅም ሰዓት የመቀመጥ ነገር ይኖራል። ድጋሚ በጥንቃቄ በጎደለው አቀማመጥ ተቀምጦ በሚመገቡበት ሰዓት ትንሽ የጤና መታወክ እየገጠመን ብዙ ጊዜ ለሕክምና ብዙ ወጪዎች እየወጡ ነበረ። አሁን ያንንም ከመከላከል አንጻር ምንድነው ኩሽና አለ፣ ሰራተኛ አለ። ምግባቸውን ቀጥታ ንጹህ በሆነ ቦታ ይቀመጣል። ምሳ ቁርስ እራታቸውን በአግባቡ የሚመገቡበት ሁኔታ ይደረጋል። ከበሉ በኋላ ግን ምግቡ እዛው በሰራተኛ ውጭ ንጹህ ሆኖ እንዲቀመጥላቸው በቤታቸው ደግሞ እነሱና ልብሳቸው ብቻ የሚቀመጥበት ሁኔታ ለማስተካከልና ከእንደዚህ አይነት ኮንታሚኔሽን እነሱን በመጠበቅ አገልግሎቱን እንዲያገኙ እየሰራን እንገኛለን። የማብላት መርሃ ግብር ሲኖራቸው ምናልባት ከዚህ በታች በምናስቀምጠው ስልክ ቀደም ብለው ቢያሳውቁን እኛም እዚህ አካባቶቻችንን አዘጋጅተን የመመገቢያ ቁሳቁሶችን አዘጋጅተን ሰዓቱን ጠብቀን በተነጋገርነው ሰዓት እኛ እዚህ የሚሰራው ምግብ ቀርቶ እነሱን ጠብቀን አብልተው አጠጥተው አመስግነን አባቶችን መርቀው መለያየት የምንችልበት እድሎች ይኖራሉ። በሌላ በኩል ግን ይህንን ጊዜ አጥተው ምናልባት ቀጥታ ምግብ ይዘው የሚመጡ ከሆነ ወይ ምሳ በልተን ወይ ቁርስ በልተን ምናልባት የመጡበት ሰዓት ከበላን በኋላ ከሆነ የሚመጡት በዚህ ሰዓት ያን ምግብ ቀጥታ ላለ ኩሽና ሰራተኛችን አለ የወጥንም በወጥ እንጀራውንም በእንጀራ አስረክበውን ሰዓቱ ሲደርስ እንግዲህ ቁርስ ላይ ከሆነ የመጡት ቁርስ ከበሉ በኋላ ከሆነ የመጡት ለምሳ ያንን እኛ በጥንቃቄ ጥሩ አድርገን ሰራተኛ ተቀበላ የሚመገቡበት ሁኔታ ይኖራል። ምሳ ከበሉ በኋላ ደግሞ ከሆነ ዘግየት ብለው የመጡት ለራት ያን ነገር ምን ኤክስቴንድ አድርገን ምን እንዲጠቀሙበት የምናደርግበት ሁኔታ ይኖራል። አብዛኞቹን አንዳንድ የማህበረሰባችን ክፍል ብዙ ጊዜ ቀጥታ ለእጃቸው ካልሰጠን እና ብዙም ደስተኛ አልሆኑም። ሰሞኑን እንደውም በኩሽና ተቀንቀበላቸውና በኋላ እናበላቸዋለን ብለን ስንላቸው አይ በእጃቸው ቀጥታ መስጠት አለብን የሚል አይነት እሳቤዎች አሉ። ዞሮ በየትኛውም መንገድ መጣ ቀጥታ በእጃቸው ሰጧቸው እኛ ጋርም ተቀመጠ እነኛ አባቶቻችን የሚመገቡት ቀጥታ ለነሱ የሚደርስ ምግብ ነው። ሆኖም ግን ምንድነው ቀጥታ በየእጃቸው ሲቀመጥ እንዳልኳችሁ ከቤት ውስጥ እነሱ ጋር አብሮ ከማስቀመጥ ይልቅ በኩሽና ንጹህ በሆነ ቦታ ተቀምጦ ምናልባትም ደግሞ ቀዝቀዝ ካለ ወጡን ለብቻ እንጀራው ለብቻ ከመጣለን አሞቃ ሰራተኛዋ በአግባቡ ንጹህ አድርጋ ሳህኖቹን አጥባ አዘጋጅታ ተመግባቸዋለች። የተረፈ ሲኖር ደግሞ እሷ ወደ ኩሽና ወስዳ ሪፍሬሽ መደረግ ባለበት መልኩ ሪፍሬሽ አድርጋ ሰዓቱን ጠብቆ ደግሞ ለቀጣይ መመገብ እንዲዘጋጅ ለማድረግ ነውና እንግዲህ በዚህ ልክ ተረድተውን ህብረተሰቡም ድጋፋቸው በከፍተኛ ሁኔታ እንዲቀጥልና ይህን ነገር ማምጣት የማይችል በገንዘብ ድጋፍ ላድርግ የሚል ሰው ቢኖር በምን ባንክ ሊያስተላልፍ ይችላል? አዎ ልክ ነው። አሁን እኛ ጋር በብዛት የአይነት ድጋፎች ናቸው። በተለይ የበሰሉ ምግቦች ናቸው በብዛት እኛ ጋር የድጋፍ ሁኔታዎች አሉ። አሁን ግን በብዙ አይነት ድጋፍ መደረግ ይቻላል። ለምሳሌ ገበያ ውስጥ ያሉ የበሽንኩርት፣ ቲማቲም የተለያየ ነጋዴዎች አሉ። እነሱ የአስቤዛ ድጋፍ በማድረግ እህልም ነጋዴዎች ካሉ እህሉን በማቅረብ እንደዚህ ሸቀጣሸቀጥ ነጋዴዎች ካሉ ደግሞ ዘይትም የተለያዩ ነገሮች ድጋፍ ማድረግ ይቻላል። ከዛ በተረፈ ግን አይ እኛ በቃ ኢንካይንድ ማድረግ የምንችልበት ጊዜ አናገኝም የሚሉ ደግሞ ወይ ደግሞ ያን ነገር የማድረግ እድሉን ያላገኙ ሰዎች ካሉ ከዚህ ቪዲዮ ስር የምናስቀምጠው አካውንት አለ በኢትዮጵያ ንግድ ባንክ እና በአባይ ባንክ
የተዘጋጁ በማዕከሉ ስም ቀጥታ አካውንት አለ። በማዕከሉ ወደ ማዕከሉ አካውንት ማስገባት አባቶቻችንን ድጋፍ ማድረግ የሚቻልበት ሁኔታ አለ ማለት ነው። ሌላኛው ጥያቄ ከፊታችን እንግዲህ እንደሚታወቀው የትንሣኤ በዓል አለ። በዚህ የትንሣኤ በዓል ላይ ምን አይነት ፕሮግራም ለማዘጋጀት ወይም ደግሞ በምን አይነት ፕሮግራም ለማሳለፍ አስባለሁ? እንግዲህ ለፋሲካ በዓል ከፊት ለፊታችን ሲመጣ በየዓመቱ ልምዶች አሉ። ሰፊ ዝግጅቶች ተደርገው ከአረጋውያን ጋር መርሃ ግብሮች እናሳልፋለን። ይህን መርሃ ግብር እንግዲህ ለምናሳልፈው አንድም በአረጋውያን ግቢ ያሉ አባቶችና በእስር ቤት ያሉትን እንደገና ደግሞ በዚሁ በከተማ ውስጥ ያሉትን አቅመ ደካሞችን ሰብስበን የምገባ መርሃ ግብር የምሳ መርሃ ግብር ይኖሩናል። ከዛ ባለፈ ግን ምንድነው በየቤታቸው ለመለመን አፍረው አልወጡ ግን ደግሞ በብዙ ውጣ ውረድ ውስጥ ህይወታቸው አስቸጋሪ ሆነባቸው ለባለቤታቸውን ዘግቶ ወደ ሀዘን ውስጥ እንደሌሎቻችን ለመደሰት እድሉን ያላገኙ ብዙ በችግር ውስጥ ያሉ ወገኖቻችን አሉ። ቢያንስ በተወሰነ ከዚህ በፊትም የምናደርጋቸው ነገሮች አሉ። ለበዓል አስቀድመን እንኳን አደረሳችሁ ብለን ለበዓል ማስፈሰኪያ የምንሰጣቸው ስጦታዎች አሉ። አንድም ቤት ለቤት ላሉ ለበዓሉ የሚሆን ድጋፍ ይደረጋል። በሌላ በኩል ደግሞ እዚህ በአረጋውያን ግቢ ያሉትንና በዙሪያው እዛ አካባቢ ያሉትን አቅመ ደካሞች ሰብስበን ደግሞ የምሳ መርሃ ግብሮች አሉ። ስለዚህ ይህን ነገር ለማድረግ ደግሞ የህብረተሰቡ ድጋፍ የግድ የሚያስፈልገን ስለሆነ የተለያዩ ተቋማትና ግለሰቦች ደብዳቤዎችን ጽፈን አብዛኞቹ ደብዳቤዎች ተሰራይተዋል። ግብረ መልስም እየተገኘባቸው ነው። የምናሰራጫቸው ደብዳቤዎች አሉ። ስለዚህ በዛ መሰረት ህብረተሰቡ ከሰራተኛውም እንደገና ደግሞ ከተለያዩ ተቋማትም ድጋፎችን እያሰባሰብን ያለ ነው። አሁንም የተበተኑ ደብዳቤዎች በበጎ ምላሽ ከዚህ በፊት እንደሚያደርጉልን ሁሉ በቅንነት ብዙ ነገሮች ድጋፍ አድርገው እንደሚመልሱልን ተስፋ እናደርጋለን። ስለዚህ በዛ በኩል እነኚህ ደብዳቤዎች ምላሽ ሲያገኙ እኛም እንግዲህ በተዘጋጀነው ቅድመ ዝግጅት ሂደት መሰረት ከአባቶቻችን ጋር ሰፊ መርሃ ግብሮች እናሳልፋለን። ህብረተሰቡ ለጻፍንላቸውና አክብረን ለጠየቅናቸው ጥያቄዎች በአክብሮት እንግዲህ በጎ ምላሻቸውን ሊሰጡን ከዚሁ ጥሪያችን እናስተላልፋለን።